በአዲስ ስትቆጣ ጥሩ አይደለም። ወላሂ ቦጫጭቆኛል። ወይኔ እዚህ ጋር ፈረካ አንተ እንጂ ደሞ ወጣ እኮ ወላሂ። ስንተኛ ጊዜ ጭራሽ? ኦ ማይ ጋድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም የቻናላችን ቤተሰቦች ዛሬ ሐዋሳ ቢሊማ እና ሐዋሳ ሐይቅ ላይ ሽርብትን እያለ ነውና ስለዚህ በጣም ነው የሚያምረው። በነገራችን ላይ እኔ ሁለተኛ ጊዜ መሰለኝ እንደዚህ ሐይቅ መጥቶ ትንሽ ዘና ማለት ነይ ሰላም ባያቸው እንጂ ነይ ፎቶ ሊነሱ ነው። እሺ አንሳቸው እንጂ ወደዛ ወጣ በል ችግር የለውም። ነይ ቆይ ሃይ ባያቸው ሰላም ባያቸው። ሃይ እንዴት ናችሁ? ሰላም ናችሁ ወይ? ደስ አይልም ወይ? ሰላም ብያችኋለሁ። ለማንኛውም ተዋወቋት። ማን ብዬ? ስምሽንም ብትነግሪያቸው በዚህ አጋጣሚ ሐናን ትባላለች። ተዋወቋት እና እንደዛ ነው የምላችሁ። ዛሬ ፈታ እያለ ነው ሐዋሳ ሐይቅ ላይ ለመጀመሪያ ጊዜ ነው ወይስ ለመጀመሪያ ጊዜ? ችግር የለውም። እኔ ግን ሁለተኛ ይመስለኝ ለመጀመሪያ ጊዜ ነው አይደለም። ከዛ በላይ ነው አይደል? ምን ማለት እዚህ የመጣሁት ዛሬ ሁለተኛ። አንቺ ሁሌም ስትመጪ እዚህ መቼ እኮ ለመዝናናት ምናምን ስትሆኚ ከሆነ ነው እንጂ እንዴት ነው ሐዋሳ እንዴት ታየሻል? ኧረ እባላለሁ በጣም ነው የምታምረው። ግን እንደዚህ አይነት ሐይቅ ሄዶ መዝናናት ምናምን ደስ አይለሽም? በጣም ደስ የሚለኝ ያው አዝናናሻለሁ እንዳስፈልገኝ እኛ እንዳለው ሰላም ከፈቀደው ማንኛውም ነገር በጣም ነው ደስ የሚለው። እንግዲህ አንዳንዴ ሌላ ቦታ ሌት በወስድ ደስ ይልሻል። ላዝናናሽ ነው ሁሉ ወጭበን ይበቃ ላዝናናሽ ሌላ የት በወስድ ኧረ በእናትህ ኦ ማይ ጋድ ተደውሎልኝ ነው። ይቅርታ ቤተሰብ ቁጭ ምን ነው ፈራሽ? አይናፈር ለመጀመሪያ ጊዜ ካሜራ ውስጥ ገብተሻል መሰለኝ። ይሄ መሰለ ፊት አይደለም ለካሜራ ለስንት ነገር ይሆናል። ሞዴሊስት ራሱ ስትሆኝ ሞዴሊስት ብትባይ ራሱ ያዋጣሻል። ከዚህ በኋላ እንደው ሞዴሊስት ሆን ሆነሽ ሰሪ ትንሽ ሚያበላ ይመስለኛል። እነዚህ እነሱም መመስከር አለባቸው። እንግዲህ ሞዴሊስት ስትሆኝ ሞዴሊስት አትሆንም? አዎ እየመሰከሩ ነው እነሱ ራሱ እንደዚህ አብሮብሽማ ተውበሽ። ኦ ማይ ጋድ ሞዴሊስት ከዚህ በላይ ምንም አዲስ ነገር እኮ የለው። ሙሉ ቤተሰብ ያው እንግዲህ እንደዚህ። እሺ አሁን ለምሳሌ ሌላ ሰዎች ለማስጎብኘት እንዴት ፈቃደኛ ነሽ? ሐዋሳ ላይ የመጣሽው አንቺ መቼም የሐዋሳ ልጅ አይደለሽም ማለት ነው። አዎ ልትጎበኝ ነው የመጣችውና ማን ይዞሽ የመጣው? ያው እንግዲህ ከኔ ጋር የመጣችው ዛሬ እንዝናናለን ብዬ ይዤያት መጥቻለሁና እንግዲህ ልክ ለነገሮችንም አውጫትና ይሉሽ ቢያንስ ሊናፍቅሽ ይችላል። ይዩሽ እንደዚህ አምሮባት ምናምን በሀገራችን ኩራትና በሀገር ንብረት በቃ እንደዚህ ዘና ፈታ ስትል ሐዋሳ ስለዚህ ከእነሱም በርግጥ ያው ደስ ይላቸዋል። እስኪ አሁን እንደዚህ ስታዩ በሀገራችን ላይ ለምሳሌ ምን ይሰማቸዋል? እስኪ ለራሳቸው እኛስ እንደዚህ ገብተን ሀገራችን ገብተን እንደዚህ ፈታ ዘና ባል ብላችሁ ትመኙ ልትኖሩ ትችላላችሁ፣ እርግጠኛ ነኝ። እንግዲህ ያው ይሄን አለ ይመስላል። ግን አሁን ልንሄድ ነው። እየሄድን ራሱ ምናምን አሳያቸዋለሁ። ሐናን ምን ትያለሽ? አሁን ዛሬ እስኪ የተሰማሽን ደስታ እስኪ ገለጭላችሁ። የተሰማኝን ደስታ መግለጻችን ማለት ነው። ያላየው መጥቶ ቢያይ እና ለማንኛውም እንወዳቸዋለን እናከብራቸዋለን። ግን ሐዋሳ ሐይቅ ላይ እስኪ አሞራ ገደል ወስድሻለሁ። እንዴት ነው ስምኝማ በጃችን እናበላቸው የምር ተይ
ትንሽ አቆዩን። አራራውታችሁን በሰላም ነው። አራራውታችሁን ትንሽ አቆዩን እንጂ በእናትህ እነዚህ ደስ ብሏቸዋል። አንቺ ለመጀመሪያሽ ጊዜ ነው እና ሀይቅስ ለመጀመሪያ ጊዜ አንቺሳ አንቺሳ ስንተኛ ጊዜ ጭራሽ? ኦ ማይ ጋድ ከኔ ባሰ አለ ማለት ነው። እኔ ግን ሁለተኛ እዚህ ሀይቅ ስመጣ ትርሳኝ ቤተሰቦች ያው ተሻግረናል። እንግዲህ ተሻግረን ልንወርድ ነው። እየወረደች ነው። እየወረደች ነው። ባይ ባይ። ወረጅ ያ ታዲያ እያየሁሽ ውረጅ። የት ነው የምንሄደው? የት ነው ያለው? ስንት ነገር ታውቃለች ብዬ አስቤ ነበር። ዛሬ ገና ነግረዋል። ሀይሌ ሪዞርት እየሄድን ነው ቤተሰቦች። ሀይሌ ሪዞርት ያለውን ነገር እናሳያችኋለን። ከተቻለን እንቀርጻለን ነገር ቤተሰቦች እንግዲህ ያው አሁን ሀይሌ ሪዞርት ላይ ነው ያለነው። በጣም ነው የሚያምረው። አይ ላይክ በጣም ልትወድቅ ነው ጭራሽ። ደካክሟታል ባለ ምነው በልጅነት። ኦ ማይ ጋድ ማሚቴ እየወረደች ነው። ደግሞ አምሮብሻል። ኧረ አምሮብሻል። እኔ የምለው ሰብስክራይብ አድርጉን እስኪ። ሰብስክራይብ ያንቺ ስራሽ ሰብስክራይብ ቤት ልትል ነው ትንሽ ቆይታ። እስኪ ሰብስክራይብ ሶስት ጊዜ ይቻላል እኮ ሰብስክራይብ አድርጉን። ላይኩንም እንዳትረሱ። እኔ የምልሽ አሁን ምን ይምጣልሽ? እሺ ምን ይምጣልሽ? ምን ይሁንልን? ተለባያ በቃ ቤተሰቦች አሁን ቺፕስ መጥቶልናልና ቺፕስ ልንበላ ነው። ቺፕሱን አሳያችኋለሁ በልተን እስክንጨርስ። መልካም ጊዜ፣ መልካም ቆይታ። ምንድን ነው እስኪ ንገሪኝ፣ ተናገሪያ ነይ። ሴት ልጅ በአዲስ ስትቆጣ ጥሩ አይደለም። በቃ ተናደደች። ኧረ በእናታችሁ በህግ በቃ ተነፈሰች። ሰላም ቤተሰቦች፣ ዛሬ በድጋሚ ተመልሰናል። አሁን ደግሞ አሞራ ገደል መተን ትንሽ ጎብኘት ልናደርግ ነው እና እስከዛውም ትከታተሉናላችሁ እና እንዴት ናችሁ? ደህና አደራችሁ ነው የሚባለው። ስለዚህ መጥተናል። አሞራ ገደል ደስ የሚለው ነገር ማለት ነው አንድ ሰው የለም ውስጥ ገቢው ላይ። ወላሂ ብቻችንን በቃ እንዳስፈለገሽ ዘና እያልሽ። አዎ በጣም ደስ ነው የሚለው። እንግዲህ ትጎበኛለሽ ማለት ነው ሀገርሽን እንዴት እንደሆነ ብርቅዬ ድንቅዬ እንደሆነች። ኦ ማይ ጋድ ቤተሰቦች በጣም ነው የምታምረው አሞራ ገደል። ያው ሀገራችን እንድች በተዋበች ነገር የተለያዩ የተፈጥሮ እንስሳቶች አሉ። ጀስትል ግን ማየት ራሱ ደስ ይላቸዋል። ያው እንደዚህ ሲያዩ ደስ ይላቸዋል እነሱ። አየሽ አላህ አክበር። ያው ዙሪያውን አሳየኋቸው ማለት ነው። የት ባይዘው አሁን አሞራ ገደል ውስጥ
ምን ማየት ትፈልጋለሽ? በዝንጀሮ ምናምን የተለያዩ ነገራቶች እንስሳቶችን አሉ። ሁሉንም ማየት ነው የምፈልገው። ለምን ማለት ነው? እስካሁን ምን አይተሻል? እስካሁንማ ዝንጀሮ አይቻለሁ መሰለኝ። ሌላስ? ጦጣ ነው ያየሁት። ጭራሽ ለዋሽ እየሞከርኩ መሰለኝ አይደል? ብዙ ነገር አይተሻል። በቃ ልትዋሽኝ ነው መሰለኝ ነገሩ። ነይ ነይ ወይ ነይ ቀረጪ። እኔ እንትን ልበል ነይ እንዳውም ማለት እኔ በአንድ እጄ እየቀረስኩ አበለዋለሁ። ችግር እኔ በአንድ እጄ ይዛለሁ። አንተ ወጣው ለኔ ያስቀምጥልኝ። ምንድን ነው ግን ራሱ እኮ ምግብ ነው አባቴ። የሰው ልጅ እይስ አየህ እንደዚህ ታበላለህ ማለት ነው። የሰው ልጅ ግን በአንድ ቀን በልቶ ይሽሻል። እሱ ግን ሁሌም ይወዳል ማለት ነው። አቤት ሲያስታውስ ወይኔ ሊበላይ ነው፣ ጨርሶ ሊበላይ ነው ማለት ነው። ፈርቻለሁ። ወይኔ ወይኔ ቆይ እንዲህ ላድርግበት። እንዴት እንደሚያደርገኝ ሊማጫጭረኝ ነው ማየቱ ሄደ። በጫጨቀኝ ባለ በጫጨቀኝ አይደል? ወላሂ በጫጭቆኛል። ወይኔ 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 በጫጨቀኝ ባለ ደም አልወጣልኝ። እስቲ ይሁት ወላሂ ወላሂ ደም አልወጣም። ምን ነው? ኧረ የለም ጥፍር የለም እኮ አላሁ ወላሂ በጫጭቆኛል። ወይኔ 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 እዚህ ጋር ፈራክ አንተ። ኦ ማይ ጋድ አላህ አክበር። አንተ ፈርተሃል ደግሞ። ቦጫጨቀኝ እኮ ዝንጀሮ አበላለሁ ብዬ አላሳዝነው። በጣም ነው የከበደኝ ወላሂ። አላሁ አክበር። እንዴት ነው ስለያዘኝ ነው እንጂ እንትን አልፈልግም። ቆይ ከዛ በፊት እንደዚህ ሰውን እንትን ይላል እንዴ? አይነካም። ታበላለህ እንደፈለከው ታረጋ። ያው እዝናናለሁ ብዬ መጥቼ ያው ተቦጫጨኩላችሁ። ወይኔ እናቴ በሌለሽበት፣ ወይኔ እናቴ ማንም በሌለበት ተቦጫጨኩ። በአላህ እስኪ በእናትሽ ይልኝ ና ጥረግልኝማ። ቆይ ጥረግ እስኪ ኧረ በአላህ ወላሂ በጣም ነው የሚያቃጥለው። ቤተሰቦች ተጎድቻለሁ በጣም። ወይኔ ሐኪም ቤት መሄድ አለብኝ የምር። ሐኪም ቤት ያው እዚህ አማኑኤል ሆስፒታል አለ ገባለሁ። ሐኪም ቤት ካልከኝ በጣም ይገርመኛል። አላሁ አክበር። እኔ እንደዚህ ይሆናል ብዬ አላሰብኩም ወላሂ። ቤተሰቦች እንግዲህ አሁን ምንም ማድረግ አልቻልኩም። እንግዲህ ሐኪም ቤት አሁን መሄድ አለብኝና በጣም አቃጥሎኛል። ስለዚህ ምንም ማድረግ አልችልም ወላሂ። እንዳያችሁት ነው። አላሁ አክበር አላሁ አክበር። ረዲ ኧረ በእናትሽ ተይኝ። እኔ ሐኪም ቤት ነው መሄድ የምፈልገው ወላሂ። ምን ነው ግን ከጀርባ ሊጨምሩልህ ነው ወይ? እኔ ማንሳቱ መቼ አማረኝ። ምን እያልሽ ነው እንጂ ትቀልጃለሽ። እኔ አሙኛል ወላሂ በጣም አቃጥሎኛል። ይኸው እንግዲህ አምቡላንስ አልጠራለሁ ምስኪን እና አምቡላንስ መንጥራት አለብሽ። እንደው መጮህሽ ምንም ተጫጭወሽ ይሁንን ማዳን ነበረብሽ። እንኳንም ዳንኩ። ለማንኛውም ታዘብኩሽ። እንግዲህ አሁን ሐኪም ቤት ሄጄ የወለውን ነገር አሳያችኋለሁ። ወይ ምስኪን አላ አንቺ ነይ ቀብኝ እንዳለ ነገር ያዥ ቀብኝ። ሶፍት ልስጥሽ እንዴ? እዚህ ጋር ተጠባንተበውሳ አንሺ እንጂ በሶፍት አንሺ እንጂ
በሶፍት አንስቼ ልጥለው እኮ ነው። በእጄ ቢሆን ግን ወይኔ ምስኪን። እስኪ በዚህ በኩል እንዲህ ነችና በጣም ነው እንጂ ቆሳሳ። ወይኔ እናቴ ባይለሽበት ጉዱን ኩልሽ ቆይና ተዝረከረክ እኮ ባላ አንተ ደግሞ ትገለብጠዋለህ። ምኑ ነው ገለብጠው? በቃ ራሴ እቀባለሁ ብዬ አስቤ ነው። እሺ ያው ቀብኝ እንጂ ቀብኝ። ያው ጉዱን ኩላችሁ ከዚህ በፊት መጥቼ አይቼ እንደዚህ ተዝናንቼ ሄጃለሁ እኮ እንጂ ደሞ ወጣ